ነው አይደል? ውሸት ነው የተናገርኩት እውነት አይደለም ነው። በማያውቁት ነገር ላይ ሁክም እየሰጡ ነው ማለት ነው። በማያውቁት ነገር ላይ ሁክም መስጠት ወይ ደግሞ አንተ ጋር ምን አከራከረኝ አላውቀውም። ሐቢቢ አዳምጡኝ። አንድ ግዜ የሚዘገድ ላስከምተኛ ምንድናቸው ታሪፍ ማለት በዘጠነኛው ዙል ሂጃ ቀን አረፋ ተራራሶች ላይ እንደሚቆዩት እሳቸው ዱዓን እንዲሁም ደግሞ መዘካከርን በአንድ ላይ መገናኘትን አስር ወቅት ላይ መስጂድ ውስጥ መሰባሰባቸው ለዱዓ ነው። ይሄ ነው ታሪፍ የሚባለው። طيب አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የበልግ ሚዲያ ቤተሰቦች፣ ትላንትና በተክቢር ሚዲያ ላይ የቀረበው የውይይት እስኪ ምንድነው የምታዘባችሁት? እኔ መጨረሻ ላይ ሐሳቤን አስቀምጣለሁ። የእናንተን አስተያየታችሁን አስቀምጡልኝ። ቢል ማዕሩፍ መታወቅ ያለበት ጉዳይ ምንድነው? እዚህ ጋር እኮ እንደ ደረሶች አይደለም እያወራን ያለን። በነገራችን ላይ ማስረጃዎች እየጠቀስን ያለን ማስረጃዎቹ ደግሞ ማስረጃ መጥቀስ ሲባል እያሳየን ባረከላሁ ፊክ። ለምሳሌ ኢብኑ አባስ የለም የሚል ያምሳዩኝ እርሶ ለምሳሌ እድል ልስጦት ለርሶ ኢብኑ አባስ ይሄን አልሰሩም የሚል ማስረጃ አለ የለውም። ስለዚህ ይሄን አይነት ነገር መተው እኮ ማመን ያለው መቀበል አለበት ወይ ደግሞ ማታውቁ ከሆነ እንማማራለን ብለን ስለመጣን ማለት ነው። ድርቅና ባናደርገው የተሻለው ነው ሼክ። ድርቅና ባናደርገው የተሻለው ነው። ድርቅና የኪታቡን ስም ጥቀስልኝ። ምናልባት እኔ ጋር ካለ ልክፈትልህ። እኔ ልክፈተው። የኪታቡን ስም ጥቀስልኝ። ይሄው የኢብኑ አባስ የኢብኑ ተይሚያ ላሳየሁት ወይ ደግሞ ለይሳቅ በውስጥ ለለው ክልክሎትና በውስጥ ላክሎትና ማሳየት ይችላል። እንደማሳየት ከሆነ ማለት ነው። ግን ዞሮ ዞሮ ዋና ጉዳያችን በቢድዓና በሱና ጉዳይ አይደል እያወራን ያለ ነው አሁን እርሶ በሚጠቅሱት ሁኔታ። ያ ሼክ አሁን እዚህ ጋር እኮ መደረቅ እኮ አይደለም ያለብን። አሁን መስሎት ጉዳዩ የሚሆነው ኢብኑ አባስ አልሰሩም ብለው ወይ ድምዳሜ ያምጡ። ኢብኑ አባስ ሰርቷል ብያለሁኝ። ደግሞ እየጠቀስኩ ምን ወደግማ ያለው ማስረጃ የሚያመጣው ሰርቷል። ይሄው ማስረጃ አለኝ። ነብያችን ያልሰሩት ስራ እኮ ነው። ነብያችን ሰርተውታል። ይሄን ጉዳይ በነብያችን ተሽሪዕ አድርገውለታል። ነብያችን ተሽሪዕ አድርገውለታል ወይ ነብያችን በጣም ከባድ ነው። እንደዚህ መግባት አንችልም። አላቀል ይስለኛል። ከፍሩ በጣም የሚያጅብ ነው ማለት እያሉ ያሉት ኢብኑ አባስ ይሄንን ስራ ሰርተዋል የሚል ማስረጃ መጀመሪያ ይምጣልኝ ነው እያሉ ያሉት። ሰርተዋል የተባለውን ነገር የሚያሳይ ምን መረጃ አለ? ምን ላይ ተጠቅሷል ነው እያሉ ያሉት። እንደውም እኔ በተቃራኒው የጠቀስኩት አብዱላህ ኢብኑ አባስ ነው የምጠቅሰው ብዬ ነው። ልጥቀስልዎት ያ ሼክ አዳምጡኝ ማለት ነው። ምን አለው መሰለ ቃዒደቱል ጀሊላ ፊ ተወሱል ወሲላ የሚለው ላይ ተሕቂቅ አልአርናውጥ የኢብኑ ተይሚያ ኪታብ ላይ ነው የተጠቀሰው አንደኛው ማለት ነው። ይሄንን ሂደው ማየት ይችላል። ምናልባት ኢንተርኔት ሊሆን ይችላል እርሶ የሚጠቀሙት ማስረጃ ሲሉ ሰርች አድርገው ትንሽ መምጣት ይችላሉ። ኢብኑ አባስ ቢድዓቱ ተዕሪፍ አድርገዋል አላደረጉም? ይሄን ሁሉ እያየህ ኢንተርኔት ትላለህ ተቆል ኢንተርኔት ሁሉ ማሳየት መረጃ ሆነ ማይ ለርሶ ድል ሰው ብዬ ነው። አሁን እርሶ ጋር ኪታቡ ስለሌለ ማለት አንብቦታል ብዬ ስለማስብ ነው። ካነበቡት ይሄን ሁሉ ኪታብ እዛ ላይ ያለ ካላገኙት ማለት ነው እንግዲህ ድል እንድሰጥ ብዬ ነው እንጂ ችግር የለውም። ያሸኸቡ ሐቢቢ አሁን መስሉት ወላሂ ኢብኑ አባስ ለምሳሌ ይሄን ሰርተዋል አልኩት። ነብያችን አልሰሩትም። ደሊል ማስረጃ ክልክል ቢሆን ኖሮ አይሰሩትም ነበረ። እሳቸው ብቻ አይደሉም። አምር ብን ዑረይት የሚባለው ፊል ኩፋ ተከትሏቸዋል ይሄን ተግባር። ስለዚህ አሁን እንደዚህ አይነት ነገሮች ነብያችን ከኹለፋኡ ራሺዲን ውጭ አሉ። ቅድም እንደውም ኹለፋኡ ራሺዲን ሲሆን ማስተካከያ ያለው አሉ። ስለዚህ ሁክም እንደ ሰው ይለያያል ይሉኝ ነው። ሁክም እንደ ሰው ይለያያል ይሉኝ አይችሉም መቼም ያ ሼክ። እዚህ ጋር ሁክም እንደ ሰው የማይለያይበት ሁኔታ አለ። ተርከል ኻስ ከሆነ ቅድም እንዳልኩት በነብያችን ጉዳይ ተርከል ኻስ የሚባለው ለምሳሌ ነጭ ሽንኩርት ነብያችን ተተዋል መብላት። ስለዚህ ነጭ ሽንኩርት ባለ መብላት እንከተላቸው እርሶ በሚሉት ሁኔታ። አሁን እንደዚህ አይነት ተደበላልቆቦታል ማለት ነው። መለየት አለብን። ስለዚህ አሁን ረገጥ አድርገን ማውራት ካለብን ዲቆችን ነው ይዘን ማውራት ያለብን የሚለው ነው መነሳት ያለብን። ግዴታ አንቱ ወደምትሉት ኢብኑ አባስ ነው የሰሩት። አብሽሩ እኔ አላልኩትም። ኢብኑ አባስ ነው የሰሩት። ያ ሐቢቢ እያዳመጡኝ ያ ሐቢቢ ወላሂ ኢብኑ አባስ ነው የሰሩት። ለተደማመጥን ያ ጀማ ሻህ አቡበከርም የተወሰነ እንዲናገሩ ድል እንስጣቸው። ሻህ አቡበከር ቢስሚላህ ያልሰጠኝም ሸፈር በቃ خلاص ለቀቅ። ለማንኛውም ኢብኑ አባስ ማድረጋቸውን ማስረጃ ማቅረብ ያለብህ አንተ ነህ። ግን ኢብኑ አባስ ጋር ተቀራራቢ ግን የተደረገ ድርጊት አለ። ኪታቡን ባልሳሳት የዑመር ኢብን አብዱልዓዚዝ ኹጥባ ላይ ሰዎች እጃቸውን ከፍ እንዲያደርጉና ከሱብሒና ከዓሱር በኋላ ሰዎች ቂሳ እንዲያደርጉ
ተደርጎ ነበር። ነቢያችን ዓለይሂ ሰላም ያላደረጉትን ያን ነገር ሲያቀርቡ አብዱላህ ብን ዑመርን ሲያማክሩት ይሄ ቢድዓ ነው ብሎ ውድቅ አደረገባቸው። ይህንን ኪታብ ትናንትና ማታ ድንገት ይሄን መስአላ ሳገላብጥ ኢማሙ ሻጢቢ አልኢዕቲሳም ቢል ኪታባቸው ላይ የጠቀሱት ይህንን ማለት ነው። ኢዕቲሳም ቢል ኪታባቸው ላይ ይህንኑ አስቀምጠዋል። ሁለቱ አይገናኙም። አይ ባይዘው ዒልም ነው እያወራን ብለው ነውና መስመር ስተዋል። አሁን እንደምስ ሁለቱ አይገናኙም። ኢብኑ አባስ የሰሩ ሌላ ጉዳይ ነው፣ ያ ሌላ ጉዳይ ነው። ሐቂቀተ እንዴት ነው የሚያገናኙት? እንዴት አገናኙት? ወይ ደግሞ ከዛው ኪታብ ላይ ወይ አሁን አመኑልኝ ማለት ነው። ቅድም መስሉት ኢብኑ አባስ አልሰሩትም ካሉ በኋላ ማስረጃ አምጣት አለብህ ካሉ በኋላ አሁን ምን አሉ ይመልሰው ኢብኑ አባስ ያደረጉት ተመሳሳይ ነገር አለ አሉ። ሱብሃንአላህ አልዓዚም። እየተማመን እንደሆን ጥሩ ነው ብዬ ነው ወላሂ። ማለት ዒልም ስላወራን ለታች የሚያዳምጥን ነገር አለ። ለምሳሌ ኢብኑ አባስ ጋር ተመሳሳይ ስራ ካለ ማስረጃ አቅርብ በሚለው ነገር ሻህ አቡበክርንም እያዳመጥናቸው ኢንሻአላህ ቢል ማዕሩፍ ሻህ አቡበክርንም እየሰማናቸው ሸፈኸው ምንም ወላሂ መዳመጥ አልቻለም። ሸፈኽሩ ጋር እንዴት እንደማደርግ አላውቅም። ለማንኛውም አሁን ሼክ ፈክሩ የጠቀሱት የአብዱላህ ብን አባስ ነቢያችን ዓለይሂ ሰላቱ ሰላም ያላደረጉትን ነገር አድርጓል ብሎ የጠቀሰው ነገር ካለ ማስረጃ ከፍቶ ያሳየን። ለመተማመን ስለሚመች እንፈትሸው፣ ጠይብ እንፈትሸው፣ እንየው። ይሄ ነው። ይህን ማድረግ ካልቻለ ግን እኔ ሌላ ተመሳሳይ ነገር ነገርኩት። ተመሳሳይ ያደረገው ግን ቀሪና ሳይኖረው ሐራም ያልሆነን ነገር ወይ ከራሃ ያልሆነን ነገር ነቢዩ ዓለይሂ ሰላቱ ሰላም ያለምንም ቀሪና የተውትን ነገር መተው ቢነፍሲሂ ሐራም ባይሆንም ቢድዓ ይሆናል ነው ውይይታችን እዚህ ላይ ነው ያለው። አንቱ ደግሞ እያያችሁት ያላችሁት በሐራምና በሐላል መነጽር ብቻ ነው። በሐላልና በሐራም መነጽር ብቻ አይደለም የሚታየው። ነቢያችን ዓለይሂ ሰላቱ ሰላም ያላደረጉትን ነገር ከቢድዓና ከሱና መነጽርም ይታያል። እዚህ ላይ እንግባባ። እዚህ ላይ ከተግባባን አሁን ሁሉ ቅድም እኮ ኪታብ እኮ ሳሳይህ ነበር እኮ ይሄንን እኮ ነው ኢብኑ ሐጀር አልሃይተሚ ቅድም ያሳዩ ኪታብ ኢብኑ ሐጀር አልሃይተሚ እያወራን አይደለም። ቢልማዕሩፍ ላቋርጠው እዚህ ጋር ያ ሼህ አሁን እያነሳን ያለነው ኢብኑ አባስን ነው። ኢብኑ አባስ የሰሩትን ተግባር ተመሳሳይ አለ አሉኝ። ተመሳሳይ ካለ ተመሳሳይ አይደለም ያመጡልኝ ሀታ እጄ ማንሳት ጉዳይ ነው። እኔ ግን እዛ ጉዳይ ላይ እየጠቀስኩ አይደለም። አሁንም እዛ ላይ ረገጥ አድርገን መነጋገር ስላለብን ማለት ነው። ኢብኑ አባስ ቢድዓቱ ተዕሪፍ የሚባል ሰርተዋል። ይህ ተግባር የታወቀ ነው። ምናልባት እርስዎ አላቆም ከሆነ ችግር የለውም። ይሄ ሁሉም ሰው ማወቅ አይጠበቅበትም። ነገር ግን ጉዳዩ ምንድነው? ነቢያችን ያልሰሩት ተግባር ነው። ከዛ በኋላ ደግሞ በሐጅ ወቅት ላይ ነው የሚደረገው ቀኑ። የሚገርመው ማለት ነው በሐጅ ወቅት ላይ ነው የሚደረገው ቀኑ። ደግሞ የሚደረገው ደግሞ መሳጅዶች ውስጥ ነው። አሶር ላይ ሰዎችን ሰብስበው ያስቀምጣሉ፣ ዱዓ ያደርጋሉ ማለት ነው። ይህንን ኢብኑ አባስ ሰርተውታል። ይህንን ደግሞ ነቢያችን ዓለይሂ ሰላቱ ሰላም ስላልሰሩት ኢብኑ አባስን ምን አይነት ሁክም ነው የሚሰጡባቸው? ምክንያቱም ከኢብኑ አባስ የበለጠ ለነቢያችን ቅርብ የሆነ የለም። እኔና እርሶ በኢብኑ ሐጀር አይደለም እኮ ወይ በምናምን አይደለም የምንቀርባቸው፣ በዘመንም እንለያያለን። እዛ ዘመን ላይ የነበሩት ኢብኑ አባስ የሰሩትን ተግባር ነቢያችን ያልሰሩትን ነገር አይሰራም ብሎ ግን እንደ ደሊል ብዙ ሰዎች ሲጮሁና ሌሎች ተግባሮችን ሲቃወሙ ይታያል። ሷሐቦች ግን ይህን ተግባር ግልጽ አድርገው ሰርተውታል፣ ሷሐቦቹ ማለት ነው። ስለዚህ እርሶ ይሄ ከሱና ውስጥ ነው የሚካተተው ካሉ በምን አይነት አካሄድና ደንብ? ምክንያቱም ሁክም እያወራን ያለ ነው። ቅድም እኮ ነቢያችን ያልሰሩት ሁክሙ ምንድን ነው የሚል ርዕስ ላይ ስለምናወራ ማለት ነው። ነቢያችን ያልሰሩትን ምንድነው ሁክሙ የሚለው ጉዳይ ላይ እያወራን ስለነበረ ነው። ስለዚህ ኢብኑ አባስ ይህንን ተግባር ሲተገብሩ እንግዲህ ትልቅ በተለይ ተፍሲርም ሲያወሩ ነበረ። መቼም የኢብኑ አባስን ንግር ሳያውቁት አይቀሩም ብዬ አስባለሁ። እዚህ ላይ ተፍሲር ላይ እንደውም ብዙ ቆይቻለሁ ሲሉ ስለነበር ማለት ነው። ስለዚህ ኢብኑ አባስ ይህን ተግባር መተግበራቸው ነቢያችን ዓለይሂ ሰላቱ ሰላም ባይሰሩትም ስሩ የሚልም ትእዛዝ ባይኖረውም ክልከላ ባይኖረውም ይህ ነገር ግን ተግባራቸው ሷሐቦችን ይዘው ነው። ደግሞ ሌላ የሰፈር ሰዎችን ይዘው አይደለም። እዛ ዘመን ላይ የነበሩ ሷሐባዎችን ነው። በዛ ዘመን ደግሞ ትልቅ ኸሊፋ አሉ። ማን? አሊ ረዲየላሁ ዐንሁ ኢማሙ አሊ ነበሩ በዛ ዘመን ማለት ነው። እንግዲህ ኢማሙ አሊ ደግሞ ሊከለክሏቸው አልቻሉ። ስለዚህ ሊከለክሉ ካልቻሉ ቅድም ራሱ ያልተደረገበት ነገር ሁክም የለውም ካሉ የተተወ ነገርስ በቀጥታ እንዴት ብሎ ቢድዓ ይሆናል? በቀጥታ ቢድዓ የሚሆነው እኮ ቅድም እንዳልኳችሁ አንደኛው ውድ የተከበራችሁ የበልግ ሚዲያ ቤተሰቦች ውይይቱን እንግዲህ እንደሰማችሁ ነው። የተክቢር ሚዲያ ባለቤት እንግዲህ አወያይነቱ ሚና እየተወጣ ይመስላል። እንግዲህ እንዴት እንደሆነ ባላቅም በአንድ በኩል ያመዘነው የውይይት አካሄድ ነው የተካሄደ የነበረው። ማስረጃ አቅርቡ ሲባል የማያቀርቡ እንዲሁም ደግሞ አስተያየታቸውን በሰፊው ብዙውን ሰዓት የሚሸፍኑት አንድ ሰው እንደሆኑ እንግዲህ የተመለከትኩበት ይሆናል ማለት ነው። እናንተ ያያችሁትን የሰማችሁትን ማንኛው ትክክል ነው ማንኛው እንትን የሚለውን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ሁልጊዜም እንግዲህ አወያይ ሲኮን ሰዓት ይዞ ሳይዳላ ለሁሉም ተመሳሳይ ሰዓት መያዝ አለበት። ምክንያቱም አንደኛው እያስቆመ አንደኛው የሚያወራ ከሆነ ያ ውይይት ሳይሆን ራሱን የቻለ
ግብግብ ወይም ደግሞ ከልክ ያለፈ ክርክር ነው የሚሆነውና ይህ ለተመልካች እንዲሁም ደግሞ ከታች ሆኖ ለሚያዳምጠው ማህበረሰብ የሚያስተላልፉት ትምህርት ምንም ሊገባኝ አልቻለም። ስለዚህ እስኪ የገባችሁ አስረዱኝ፣ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ወደፊት እንግዲህ ሙስሊሙ ኡማ ምን አይነት አስተምሮ እየመጣ እንደሆነ እንዲሁም ደግሞ ምን አይነት ሂደት እየሆነ እያለ አልገባንም ማለት ነው። እስቲ የገባችሁ አስተያየታችሁን አስቀምጡልኝ ማለት ነው። የተከበራችሁ የበልግ ሚዲያ ቤተሰቦች ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ የዛሬው ቪዲዮአችን እንግዲህ ይሄን ይመስላል ማለት ነው። በቀጣይ ደግሞ ክፍል 2 እናቀርብላችኋለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።